ሰላም እንዴት ናችሁ? የአቢሲኒያ ሆምስ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? በዚህ ቻናል ላይ የተለያዩ የአፓርትመንትና የንግድ ሱቆችን መረጃ በሰፊው የምናደርስበት ቻናላችን ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አዳዲስ ቪዲዮ እንዲደርሳችሁ ደግሞ የደወል ምልክቷን የተጫናችሁ። በዚህ ሰዓት የቤት ፈላጊዎች ትልቁ ችግር ሆኖ ያለው የሚታመን ድርጅት የማግኘት ቤቴን በተባለበት ጊዜ ገንብቶ ያስረክበኛል የሚል ትልቅ ስጋት እንደሆነ ይታወቃል። ይህንን ጥያቄ የሚመልስ ድርጅት ከተመጣጣኙ ዋጋ ጋር ይዘንላችሁ መጥተናል። ሙሉ ቪዲዮን ይከታተሉ። ከዚህ በፊት ግንባታ ላይ እያለ የተሸጠው የመገናኛ 24 ሳይታችን ይጠናቀቃል ከተባለበት ጊዜ ከ6 ወር ቀደም ብሎ መረከቡ ይታወቃል። ይሄ የምትመለከቱት ሳይት ደግሞ ከቁፋሮ ጀምሮ ከተጀመረ ጥቂት ጊዜ ብቻ የፈጀበት ሲሆን አሁን ላይ 75% በላይ ተጠናቋል። 16ኛ ፎቅ ላይ ደርሷል። 4 ወለሎች ብቻ ናቸው የሚቀሩት። ጎን ለጎን ከስትራክቸሩ እኩል የፓርቲሽን ስራ፣ የልስን ስራ፣ የቻክ ስራ፣ መስመሮችን የመዘርጋት ስራ፣ የከርሰ ምድር ውሃ የማውጣት ስራ እየተሰራ ነው የሚገኘው። አሁን ባለበት በዚህ ደረጃ ላይ እንግዲህ በ10% ብቻ ነው እየተሸጠ ያለው። ሳይቱ የሚገኘው ገርጂ መብራት ኃይል ሲሆን ከቶቶት የባህል አዳራሽ ዝቅ ብሎ ርብቃ ሆቴል ጋር ነው የሚገኘው። ከዋናው መንገድ 30 ሜትር ገባ ያለ ስለሆነ ለመኖር እጅግ ምቹ ያደርገዋል። ሳይቱ በሶስት በኩል የውስጥ ለውስጥ መንገድ ስላለው ምንም አይነት የብርሃን እጥረት የለውም። ወደ ቤቶቹ አይነት ስንገባ ባለ 3 መኝታ ቤት ሲሆኑ 179 ካሬ እና 189 ካሬ ሜትሮች ናቸው። በአንድ ወለል ላይ 4 ቤቶች ብቻ ናቸው የሚገኙት። ቤቶቹ የሰራተኛ ክፍል ስቶር ያላቸው ሲሆኑ አሁን ደግሞ ያሉትን የጋራ መገልገያ እናያለን። 4 ወለል ፓርኪንግ አለው። ያ ማለት በቂ የመኪና ማቆሚያ ያለው ማለት ነው። 2 ሊፍት፣ 1 የእቃና 1 የሰው ሊፍት አለው። የከርሰ ምድር ውሃ ተንጨርሰናል። ለልዩ ልዩ ፕሮግራም የሚሆን ትልቅ አዳራሽ አለው። ቴራስ፣ ስታንድ ባይ ጀነሬተር አለው። ጋሪ ሹተር እነዚህን ያሟላ መሀል ደርጁ ላይ የሚገኝ አፓርትመንት ነው። እንግዲህ እነዚህ ቤቶች በካሬ ሜትር 90 ሺህ ብር ነው እየተሸጡ የሚገኙት። ቅድም እንደተናገርኩት 10% ቅድመ ክፍያ ነው። ቀጥሎ ያለውን ግን ከ30% ጀምሮ መክፈል ለሚችል ሰው ትልልቅ ቅናሾች ስላሉ በነዛ ቅናሾች ደግሞ መጠቀም ይቻላል። ቀርቦ ለመነጋገርም በዚህ ታች በምናስቀምጥላችሁ ስልክ ቁጥር መደወል ይቻላል። እናመሰግናለን። መልካም ጊዜ ይሁንላችሁ።